ጠላቴ ሰይጣንን እክደዋለሁ። ለዚህም ምስክሬ የጅጅጋዋ ኪዳነ ምሕረት ናት። የቋንቋ መለያየት ሰውን አይለያየውም። የቋንቋ አንድ መሆን ሰውን አንድ አያደርገውም። ለወደፊቱ እንደ መስማር እንደ ብረት እንጠብቃለን እንጂ ማንም ሊበታትነን አይችልም። በሰይፍ አትጠፋም። በሰይፍ ብትጠፋ ኖሮ ኔሮን ተጨምሮ ንጉሠ ነገሥቷ ሮማም አልቻለቻት የጦር ሰራዊቷ። የክርስትና ሃይማኖት በሰይፍ አላለቀም። ከጳውሎስ አናት ጋር ተቆርጦ አልወደቀም። ክርስቲያንን በሰይፍ ለማጥፋት መነሳት ማራገብ ያህል ነው ነፋስን ወደ እሳት ብለዋል አንዳንዶች። አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉን አልፈን የሉም ሞተዋል ሲሉ ኖረን የሉም ጠፍተዋል ሲሉን በስተን አይቀድምም ጉልበታም ስለታገለ አይጥልም። ጎልያድ ወድቋል በዳዊት ጠጠር የእኛ አምላክ ስሙ ከፍ ይበል ይክበር እግዚአብሔር ስሙ ከፍ ይበል ይክበር። በአብ ስም በሉ። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ አምናለሁ። አምኜም ጠላቴ ሰይጣንን እክደዋለሁ። ለዚህም ምስክሬ የጅጅጋዋ ኪዳነ ምሕረት ናት። በእልልታ በጭብጨባ እግዚአብሔርን አመስግኑ። ትንቢተ ናሆም ምዕራፍ 1 ቁጥር 7 እግዚአብሔር መልካም ነው በሉ እስቲ። ድምፃቸው አይሰማም። በመከራ ቀንም መሸሸጊያ ነው። በመከራችን ቀን መሸሸጊያ የሆነን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ድምፃችሁን ከፍ አድርጋችሁ ከኔ ጋር እንድትዘምሩ አሁንም በድጋሚ እጠይቃለሁ። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ዘምሩ። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር
እግዚአብሔር መልካም ነው በመከራ ቀንም መሸሸጊያ ነው። ከገነት ሲሰደድ አዳም አባታችን ሞት ነግሶብን ሳለ በእኛ በሁላችን ቃል እንደገባለት ተወልዶ ሊያድነው በመከራው ጊዜ መሸሸጊያ ሆነው በመከራው ጊዜ መሸሸጊያ ሆነው። ዘምሩ ድምፃችሁን ከፍ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው በመከራ ቀንም መሸሸጊያ ነው። አብርሃም ከካራን ከእናት ከአባቱ ቤት ከነዓን ሲገባ ሲሰደድ በእምነት ከተሰጠው ተስፋ እንደ ምድር አሸዋ ዘሩን አበዛለት። እስቲ ድምፃችሁ እግዚአብሔር መሸሸጊያ ነው። እግዚአብሔር መልካም ነው በመከራ ቀንም መሸሸጊያ ነው። ክንድህን እጠብ የሚል ማነው? ማዳንህን የሚል ማነው? ቢከፋቸውም አሳዳጆቼ እስካሁን አለሁ ባንተ ጸንቼ። ቢከፋቸውም አሳዳጆቼ ክንድህን እጠብ የሚል ማነው? ማዳንህን የሚል እጃቸው አሰማው። ቢከፋቸው በደንብ ከፍ እጃችሁ እስካሁን አለሁ ባንተ ጸንቼ። ቢከፋቸውም አሳዳጆቼ እስካሁን አለሁ ባንተ ጸንቼ። ሽብሸባ ክንድህን እጠብ የሚል ማነው? ማዳንህን የሚል ማነው? ቢከፋቸውም አሳዳጆቼ እስካሁን አለሁ ባንተ ጸንቼ። ቢከፋቸውም አሳዳጆቼ እስካሁን አለሁ ባንተ ጸንቼ። እጃችሁ ክንድህን እጠብ የሚል ማነው? የሚል ማነው? ቢከፋቸውም አሳዳጆቼ እስካሁን አለሁ ባንተ ጸንቼ። ቢከፋቸውም አሳዳጆቼ እስካሁን አለሁ ባንተ ጸንቼ። ማለፌ ሲቀር ሕይወት ስሞላ ሲያልፍ ከላዬ የሞቴ ጥላ ለምን አዘኑ ሰዱቃውያኑ ስለከፋቸው ላይቀር ማዳኑ።
እንድንታ ድንግል ማነው አዳነቸው ቢከፋቸው አሳዳጆቼ እስካሁን አለሁ ባንተ ጸንቼ እጃችሁ ቢከፋቸው አሳዳጆቼ እስካሁን አለሁ ባንተ ጸንቼ በግንባሬ ላይ ቢደባልቀኝ ከሚያዩት ጋራ ፊታቸው ሐዘን ለምን ጠቆረ ሁሉን ቻይ ጌታ ስለከበረ እንድንታ የሚል ማነው ማዳንተው የሚል ማነው ቢከፋቸው አሳዳጆቼ ባንተ ጸንቼ ቢከፋቸው አሳዳጆቼ እስካሁን አለሁ ባንተ ጸንቼ ስምዖን ዞር በል ይከፈት በሩ ይብቃ ሲምረኝ ማንጎራጎሩ ኃጢአቴን ፈቅዶ ጌታ ከተወው ምን ተጎዳ በእንባዬ ባክኖ እንድንታ የሚል ማነው ማዳንተው ቢከፋቸው አሳዳጆቼ እስካሁን አለሁ ባንተ ጸንቼ እልልታ ጭብጨባ አሳዳጆቼ እስካሁን አለሁ ባንተ ጸንቼ በግንባሬ ላይ ቢደባልቀኝ ከሚያዩት ጋራ ፊታቸው ባዘን ለምን ጠቆረ ሁሉን ቻይ ጌታ ስለከበረ እንድንታ የሚል ማነው ማዳንተው እጃችሁንም አሳዳጆቼ እስካሁን አለሁ ባንተ ጸንቼ ቢከፋቸው አሳዳጆቼ እስካሁን አለሁ ባንተ ጸንቼ። ክብር ለእግዚአብሔር ይሁን። በፈተና ውስጥ የሚያሳልፈን እግዚአብሔር ክብር ለስሙ ይሁን። እስቲ እግዚአብሔርን አመስግኑ። ተዋህዶ ሃይማኖቴ የጥንት ነሽ እናትና አባቴ ማህተቤን አልበጥስም ትኖራለች ለዘላለም ተዋህዶ ሃይማኖቴ የጥንት ነሽ እናትና እጃችሁ ነው እስቲ ማህተቤን ስጅጅጋ ኪዳነ ምሕረት ያላችሁ ጋችሁ ተዋህዶ ሃይማኖቴ ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤ አልበጥስም ትኖራለች ለዘላለም የግብፅን ከተሞች ገንብተናል በመግደል ጽድቅ የለም ሞተን ግን ኖረናል ማኅተብሽን ፍቺው ፈትሺው ቢሉኝ እኔ እስከ አንገቴ ወሰዶት አልኩት እልል እያላችሁ ቃል ኪዳኑ ታቦት ወጥቷል። እናታችን ቅድስት ኪዳነ ምሕረት መጀመሪያ የተቃጠለው ቤተክርስቲያን እንደገና ተሰርቶ ወደ ቤቷ ተመልሳ ዛሬ በመንበረ ክብሯ እናታችን ቅድስት ኪዳነ ምሕረት ነግሳለች። እልል በሉ ለእግዚአብሔር ክብር። እና አባቴ
ዝማሬ መላእክት ያሰማልን። ብፁዕ አባታችን አቡነ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ፣ የአርሲ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አቡነ እንጦንስ
የምስራቅ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ መቃርዮስ የኢትዮ ሶማሌ ጅጅጋ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል እንደዚሁም በዚህ ታላቅ መርሃ ግብር ላይ ለመሳተፍ ከመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ወደዚህ ስፍራ የመጣችሁ የየመምሪያ ኃላፊዎች፣ በአዲስ አበባ ሀገረ ስብከት አብይ ኮሚቴ ተቋቁሞ እንደነበር ሁላችሁም ታውቃላችሁ። የአብይ ኮሚቴው ምክትል ሰብሳቢ ክቡር አባታችን መላከ ምሕረት ዘካርያስ ሐዲስ፣ ክቡር መላከ ብርሃናት ክቡር ገብረ ጻድቅ፣ ሌሎችም ሁላችሁም በየማዕረጋችሁ እንደዚሁም ከአጎራባች አህጉረ ስብከት የመጣችሁ ክቡራንና ክቡራን ስራ አስኪያጆች፣ የየክፍል ኃላፊዎችና የሀገረ ስብከቱ ሰራተኞች በአጠቃላይ በዚህ ታላቅ በዓል ላይ የተሰበሰባችሁ በሙሉ እንደምን አደራችሁ? እንደምን አደራችሁ? አረ ድምጻችሁ አይሰማም። አቤት አሜን። የአምላካችን ስም የተመሰገነ ይሁን። ብፁዕ አባታችን መልካም ፈቃዶት ሆኖ የደብሩ አገልጋይ ካህናት ዝማሬ እንዲያቀርቡ እንዲፈቀድላቸው በታላቅ አክብሮት
ብፁዕ አባታችን ብፁዕ አቡነ ያሬድ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅና የአርሲ ሀገረ ስብከት ሊቀ ጳጳስ እንዲሁም ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አባታችን ብፁዕ አቡነ መቃሪዎስ የዚሁ የሶማሌ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የሰንበት ተማሪዎች በዚህ ዕለት በዚህ በተቀደሰ ስፍራ በእናታችን በቅድስት ኪዳነ ምሕረት ቤት የተገኛችሁ ደጅ የተገኛችሁ የእግዚአብሔር ልጆች ሁላችሁም እንደምን አደራችሁ? እንደምን አደራችሁ?
እንደምን አደራችሁ? እባካችሁ የማይሰማችሁ ወደዚህ ኑ፣ ቀረብ በሉ እስቲ አንዴ ሁላችሁም ቀረብ በሉ። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። በዛሬው ዕለት ደስታችን እጥፍ ድርብ ነው። በእውነት የእናታችን የቅድስት ኪዳነ ምህረት ቤት በአጽራረ ቤተ ክርስቲያን ጠፍቶ ወድሞ ተቃጥሎ እንደገና በአገርም በውጭም ባሉ በልጆቿ ርብርብ ድጋሚ ከትናንቱ በተሻለ መንገድ ተሰርቶ እጅግ በምንወዳቸው በብፁዓን ሊቃነ ጳጳሳት ተባርኮ ከመቃኞ ቤት ወጥቶ ወደ መንበረ ክብሯ እናታችን ተመልሳለች። ቤቷ ተሰርቶ እግዚአብሔር የተመሰገነ ይሁን። እጅግ የምንወዳቸው ብፁዕ አባታችን ብፁዕ አቡነ ያሬድ በኢትዮጵያ በገጠርም በከተማም ጊዜያቸውን በሙሉ መስዋዕት አድርገው ትልቅ ሥራ የሰሩ አባት ናቸው። እየባረኩን ነው። ክብር ለመድኃኔዓለም ይሁን። ብፁዕ አባታችን ብፁዕ አቡነ እንጦንስ በመላው በታላቋ እንግሊዝ በሁሉም ሀገር ውስጥ ታቦት በሌለበት ቤተክርስቲያን በሌለበት ቤተክርስቲያን እየተከሉ ካህናትን ክህነት እየሰጡ ትልቅ ሥራ የሰሩ ኦርቶዶክስ ዓለም አቀፍ እንድትሆን ድርሻቸውን የተወጡት ታላቁ የጸሎት አባትም በመካከላችን ሆነው እየባረኩን ነው። እግዚአብሔር የተመሰገነ ይሁን። በካናዳ ሀገረ ስብከት ትልቅ ሥራ የሰሩ አሁን ደግሞ ከአውሮፓ ይልቅ ይህንን ቦታ ይህንን ሕዝብ መርጠው በገጠሪቱ ኢትዮጵያ ውስጥ ከሕዝቡ ጋር ሆኜ ቤተ ክርስቲያንን ከልጆቼ ጋር ሆኜ አገለግላለሁ ብለው የመጡት ብፁዕ አቡነ መቃርዮስ በእውነት ብዙ ጊዜ እየደወሉ በግላችን ጭምር በርቱ አይዟችሁ ሲሉን የነበሩት ታላቅ አባትም በእውነት በመካከላችን ሆነው እየባረኩን ነው። እግዚአብሔር የተመሰገነ ይሁን። ታላላቅ የአዲስ አበባ ገዳማትና አድባራት ትልልቅ መነኮሳት አባቶቻችን ሊቃውንት አባቶቻችን የደብር አስተዳዳሪዎች ሁሉ ከየአገሩ መጥተው እዚህ ቦታ ነው ያሉትና በእውነት እግዚአብሔር ስላበዛን በአባቶቻችን በካህናት ስለባረከን ስለቀደሰን ክብር ምስጋና ለስሙ ይሁን። ማን የተመሰገነ ይሁን። አቤት አቤት! እንደ እግዚአብሔር የሆነ ሁሉ ፈተና ለምንድን ነው? ለበጎ ነው በሉኝ። ለምንድን ነው? ቤተ ክርስቲያን ያለ ፈተና እዚህ ደርሳ አታውቅም። በሕይወታችን አንፈተንም ካልን ወይ ፈታኝነን ወይ ራሳችን ደግሞ ፈተና መሆን አለብን። ሩቅ ምስራቆች እንዲህ የሚል አባባል አላቸው፣ የበሰበሰ እንጨት አይቀረጽም ይላሉ። ቅዱስ ዮሐንስ አፈወርቅ ደግሞ እንዲህ ይላል፣ ክርስቲያኖች ሆይ ፈተና የሌለውን ሕይወት እንዳትመኙ። ስንዴ ካልበሰበሰች አብባ እንደማትነሳ ክርስቲያንም ካልተፈተነ ለክብር አይበቃምና ነው የሚለው። ለምንድነው እግዚአብሔር እኛን ያለ ፈተና እኛን ያለ ሰይፍ እኛን ያለ እሳት እኛን ያለ ስደትና ያለ ችግር ማኖር ይችላል ወይስ አይችልም? እየቻለ ለምንድነው ፈተናዎች ሲመጡ እግዚአብሔር ዝም የሚለው? እግዚአብሔር ፈተና ወደኛ እንዲመጣ ከፈቀደ ጥሩ ነገር ተገኝቶብናል፣ ሕይወት አክብራናለች። ወይንም ደግሞ እግዚአብሔር ልጆቼ አያሳፍሩኝም ብሎ ነው ፈተናን ወደኛ የሚልከው። ወደ ኢዮብ እግዚአብሔር በኢዮብ ተወራርዶ ፈታኙ እንዲሄድ ፈቅዷል። ልክ ኢዮብ በእግዚአብሔር እንደተማመነ እግዚአብሔር በኢዮብ እንደተማመነ ኤልያስም በእግዚአብሔር ተማምኖ እንደተወራረደ እግዚአብሔር በእኔና በእናንተ ሲተማመንብን እሳት ውስጥ ያልፉታል ብሎ እግዚአብሔር እርግጠኛ ሲሆን ፈታኙን ወደኛ ይልካል። ልንገራችሁ፣ እግዚአብሔር ወደ ኢዮብ ፈተና ላከ። ሰይጣን ግን ከፈተንከው፣ ልጆቹን ከገደል፣ ሀብቱን ካጠፋ፣ ጤናውን ከወሰርክበት ይከዳሃል አለው። በፍጹም ኢዮብ ወዳጄ አይከዳኝም አለ እግዚአብሔር። ሰይጣን ሄደ። በአንድ ቀን ልጆቹ በሙሉ አለቁበት። እዚህም ቤት ሬሳ፣ እዛም ቤት ሬሳ፣ ሁሉም ቤት ሬሳ። ሰይጣን ሄደ። እንዴት ዋልክ ኢዮብ ሲለው እግዚአብሔር ይመስገናል። እንዴ ልጆችህን ገሉ አለ። እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። አሁንም ኢዮብ ድል አደረገ። ሁለተኛ ሀብቱን አጠፋበት። ሰይጣን ሲጠይቀው እግዚአብሔር ይመስገን አለ። እግዚአብሔር ሰጠ፣ ነሳ አለ። ሶስተኛ ላይ ጤናውን ነሳው። አሁንም ማን ይመስገን አለው? አካሉን በገል እያከከ እግዚአብሔር ይመስገን አለ። ኢዮብ መጀመሪያም ያለውን ጥሩ ነገር ማን ጋር አስቀምጦ ነበረ? እግዚአብሔር
እግዚአብሔር ጋር አስቀምጦ ነበረ። ጤና የማን ነው? ሀብት የማን ነው? ትዳር የማን ነው? ገንዘብ የማን ነው? ያላችሁ ነገር ላይ አታተኩሩ። ያለን ማን ብቻ ነው? እግዚአብሔር ነው። ኢዮብ ያለውን ነገር ሁሉ እግዚአብሔር ጋር ስላስቀመጠ ሲወሰድም እግዚአብሔር ይመስገን አለ። ተመልከቱ፣ ኢዮብ በችግርና በመከራ ውስጥ ባያልፍ ኖሮ እስከዛሬ ኢዮብ 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 እያልን ስሙን አንጠራም ነበር። ያለ ችግር ያለ ፈተና ያለፉ ሰዎች ኖሩ አይባልም። አንድ ሰው ኖረ ለመባል 12 ሰዓት ጨለማ 12 ሰዓት ብርሃን ማየት አለበት። 24 ሰዓቱን ለመናገር ሙሉ ቀንን ለማወቅ ክርስቲያንም መከራንም ማለፍ አለበት፣ ደስታንም ማለፍ አለበት። ያለ መከራ ያለ ደስታ ህይወት ጥሩ አይደለም። ኖረ ሞተ ምን ይጠቅማል? በዓለማችን ላይ እስከ ዛሬ ስማቸው ገኖ ያሉት ሰዎች የሺህ ዘመን መብራት የሆኑ የትውልዱ የሺህ ዘመን መጽሐፍ የሆኑ ያለ ችግር ኖረው ያለ መከራ ኖረው ያለፉ ሳይሆን በመከራ ውስጥ በችግር ውስጥ ያለፉ ናቸው። እግዚአብሔር ወደኛ ፈተናን ሲልክ እኛ እንደምናልፍ ተማምኖብን ነው። ስለዚህ ፈተና ሲመጣ የተማመነብንን እግዚአብሔርን እንዳናሳፍረው ጥንቃቄ ማድረግ ያስፈልጋል። እግዚአብሔር በልጆቹ ላይ ሲተማመን ፈተና ይልካል። ግን ልንገራችሁ፣ እግዚአብሔር ፈተናን ያሳልፋል። እግዚአብሔር ችግርን ያሳልፋል። መከራችንንም ይቆጣጠረዋል። ለእንዴት ነው የሚቆጣጠረው? ፍየል መንታ ወልዳ አንዱ ለመጻፍ አንዱ ለወናፍ ይባላል። አሁን ለወናፍ የዋለው ባለ እጅ ሲሰራው ብረቱን እንዴት ነው የሚያደርገው? ያለ አግባብ ብረቱ እንዳይቀልጥና ዱቄት እንዳይሆን፣ ያለ አግባብ ደግሞ እሳቱ ሳያግለው ቀርቶ ቅርጹን ቢላውን ገጀራውን ማጭዱን መዶሻውን እንዳያደርገው ደና አድርጎ ሳግለውም እንዳይቀር አግሎም ደግሞ ዱቄት እንዳያደርገው ጥንቃቄ ያደርጋል። የኛም መከራ በእግዚአብሔር ቁጥጥር ስር ነው። እግዚአብሔር መከራን ሲያመጣ ይቆጣጠረዋል። መከራችንንም ደግሞ ለምን ያደርገዋል? ለበጎ ያደርገዋል። በሉ ከኔ ጋር ሁኑ። በቃ እንቅስቃሴ አቁሙ። ለምን ያደርገዋል? ለበጎ። ለምን ያደርገዋል? መከራችንን ለበጎ ያደርገዋል። እንዴት? እኛን ሰውየው ወርቅ ነጋዴ ነው። ወርቅ ሊነግድ ሄዶ ሳይሸጥረት ቀረ። እየተበሳጨ ሲገባ ዝናብ ደግሞ መጣበት፣ በረዶ። በበረዶው ሲያማርር ሽፍታ ደግሞ መጣበት። ምን ነው እግዚአብሔር በረዶ ላይ ዝናብ ላይ ሽፍታ መጣብኝ አለው። አቀባበለና ተኮሰበት። ሲተኩስበት የዘነበው ዝናብ ለካ የጥይቱ ቃታ ውስጥ ገብቶ ባሩዱን አቀዝቅዞት ስለነበረ ሳይገለው ቀረ። ቤቱ ገባና መድኃኔ ዓለም ተመስገን፣ ያማረርኩትን ዝናብ ለበጎ አደረክልኝ። እኔ እኮ ይሄኔ ከልጆቼ ጋር ከቤተሰቤ ጋር አልነበርኩም፣ እየተቀበርኩ ነበርኩ አለ። መከራን እግዚአብሔር ችግርን የምናማርረውን ነገር ለምን ያደርገዋል? እኛን ያስችለንና ጉልበት ይሰጠንና ለበጎ ያደርገዋል። አንድ ነገር ልንገራችሁ፣ ዮሴፍ ወንድሞቹ ጥሩ ቢሆኑለት፣ ባይገርፉት፣ ባይደበድቡት፣ አስረው ጉድጓድ ባይጥሉት፣ ወደ ግብጽ ባይሸጡት ኖሮ ጠቅላይ ሚኒስትር አይሆንም። ጥሩ እረኛ ሆኖ በከነዓን ይቀር ነበረ። ዮሴፍን የጲጥፋራ ሚስት ደሞዝ ይጨመርለት ጥሩ ሰው ነው ብትልና ባታሳስረው ኖሮ ጥሩ ዘበኛ ሆኖ ይቀራል እንጂ ህልም ፈቶ ንጉስ ጠቅላይ ሚኒስትር አይሆንም ነበረ። እስራኤላውያንን አስቧቸው። ግብፃውያን ባይከፉባቸው፣ የፈርዖን ልብ ባይለወጥባቸው ኖሮ አንድ ዘራቸው ይጠፋል። ሁለት የደለቡ ባሮች ሆነው ይቀራሉ። ነገር ግን የፈርዖንን ልብ ለወጠ። እስራኤልን አስጨነቋቸው፣ መከራ አበዙባቸው። ኋላ ግን መከራው ሲበዛ እግዚአብሔርን አሰቡ። ፈርዖንን የሚያስታግስ የሰራዊት ጌታ የታለ አሉ። ሙሴና አሮንን ትናንት አንሰማም ሲሉ የነበሩ ዛሬ ግን እንሰማለን ማለት ጀመሩ። ከዛስ ከነዓን ገቡ። የራሳቸው ካርታ፣ ባንዲራ፣ ነፃነት፣ የህዝብ መዝሙር፣ ሉዓላዊነትን ያገኙት በመከራ ውስጥ አልፈው ነው። ገፊዎች የአምላክ ሰረገላዎች ናቸው። ሲገፉን ከፍ እንላለን። ቅቤ ምን አለች መሰላችሁ? ማር ቅቤን ምን አለቻት? እምጣፍጥ እኔ አናት ላይ የምትወጪው አንቺ ነሽ አለቻት። አይ ምን ላርግ ታዲያ? እነ አይብ እነ አጓት እነ እርጎ ተሰብስባችሁ ስትገፉ አናት ላይ አወጣችሁን አለች። እኛም ስንገፋ የት ወጣን? እኛም ስንገፋ ማን ከፍ ያደርገናል? ገፊዎች አምላክ ሰረገላዎች ናቸው።
ኢትዮጵያዊ አትሌት ኃይሌ ገብረስላሴ 10,000 ሲሮጥ ኬንያዊው ፖል ቴርጋት አሸነፍኩት ላሸነፈው ኢትዮጵያን አሸነፍኳት ብሎ አንደኛ ወጣው ካለ በኋላ ኃይሌ ከሰማይ ይውረድ ከምድር ይውጣ ከየት ያምጣው እግዚአብሔር ያውርደው ገብርኤል ይወርደው አይታወቅም ፊት ለፊቱ ላይ ተገኘ። ከዛ ተናደደና ማንጅራቱን ሲመታው ኃይሌ ተንደርድሮ ሪከርድ ሰበር አይደል? እኛም ገፊዎች ሲመቱን ችግራችንን መከራችንን እግዚአብሔር ለበለጠ ድል ያደርገዋል። ከክፍል ወደ ክፍል በፈተና ያሸጋግረናል። እግዚአብሔር ጎበዝ አስተማሪ እዩት እስቲ ሲያስተምር ዝም ነው የሚለው ዝም ይላል። ተማሪው እየተጨነቀ ይፈተናል። አስተማሪው አይናገርም፣ እንዳስተማረው ያውቃል፣ ይተማመንበታል። እግዚአብሔርም ስንቃጠል ስንነድ ስንገረፍ ስንገደል ዝም ይላል። ለምን? ከክፍል ወደ ክፍል ተሸጋግረን ካባ እንደሚደረብልን አክሊል እንደሚደረግልን ዋጋ እንደምናገኝ ደረጃችን እንደሚያድግ ያውቃል። ስለዚህ በፈተና ሰዓት እግዚአብሔር ዝም ይላል። ከዛስ እኛን ያስችለናል፣ ጉልበት ይሰጠናል። ሌሎች በእኛ ፈተና እንዲማሩ ያደርጋል። አናንያ አዛሪያ ሚሳኤል ለጣዖት አንሰግድም አሉ። ስገዱ፣ አንሰግድም፣ እሳት ውስጥ እንጥላቸዋለሁ። ጣለና አትክዱም፣ ማተብ አትበጥሱም፣ አንበጥስም፣ እግዚአብሔርን አንክድም። ትሞታላችሁ፣ ተው እንሙታ እና ምን ይሻላል? እግዚአብሔር ያድነናል። ባያድነን እንኳን ለጣዖት አንሰግድም። አያችሁ፣ ክርስቲያን የሚያገኘውን ነገር አስቦ አይደለም የሚመጣው፣ የሚያጣውን ጭምር ነው። ሰማይን እየረገጡ ምድር ላይ መዘግየት ነውር ነው። ስለዚህ ምን አሉ? ያድነናል አሉ። ባያድነን ማለት እግዚአብሔርን ተጠራጥረው አይደለም፣ እንደሚያድን ያውቃሉ። ግን በፈተና ውስጥ በችግር ውስጥ በእሳት ውስጥ አልፈን ክብርን የምናገኝ ከሆነ ይሁን እሱ ያለው አሉ። ከዛሳ እሳት ውስጥ አላቸው። ቅዱስ ገብርኤል መጥቶ እሳቱን ውሃ አደረገው እና ንጉሱ መጣ። ሶስት ሰዎች ጥለን ነበረ፣ አራተኛው የአማልክት ልጅ ይመስላል አለና አየ። ቅዱስ ገብርኤል እሳት ውስጥ ሆኖ እንዲዘምሩ መከራ ውስጥ ሆነው እንዲያመሰግኑ አደረጋቸው። ከዛ ንጉሱ ምን አለ? አናንያ አዛሪያ ሚሳኤል 3 ሰዎች ጥለን ነበረ፣ አራተኛው ነው ይታየኛል። አናንያ አዛሪያ ሚሳኤል ኑ ውጡ፣ ካሁን በኋላ አለ የእናንተ አምላክ የኔም አምላክ ነው፣ የእናንተ ጌታ የኔም ጌታ ነው አለ። በአስሩ የሮማ ቄሳሮች ክርስቲያኖች ሲገደሉ ሲታረዱ እንደ አክርማ ሲሰነጥቋቸው እንደ እሸት ሲፈለፍሏቸው ሰገነት ላይ ቁጭ ብለው ከአናብስት ጋር እያታገሉ በአናብስት ሲያስበሏቸው ሰም እያጠገቡ እንደ ጧፍ ሲያበሯቸው ሌሎቹ ያዩና ገዳይ ያገኘውን ያጣውን ደስታ ገዳይ ያጣውን ደስታ ሟች እንዴት አገኘው? እንዴት ነው ክርስቲያን ደስ ያለው የሚሞተው? እያሉ ተጠምቀው ክርስቶስ ኢየሱስን ይቀበሉ ነበር። ታላቁ አባት ብፁዕ አቡነ ጴጥሮስ ፒያሳ አዲስ አበባ ሐውልታቸውን ቆሞ የምታዩት እጃቸው ላይ ሰንሰለት ተደርጎ እነ ማርሻል ግራዚያኒ ሃይማኖትህን ካድ፣ አገርህን ካድ፣ ኢትዮጵያን ካድ፣ ገንዘብ ወርቅ ብር ዩሮ ዶላር ይኸው ሲሏቸው እንኳን ህዝቡ መሬቱ ለእናንተ እንዳይገዛ ገዝቻለሁ ብለው መስቀል ሲያወጡባቸው ከዛ እንገለዎታለን ግደለኝ መትረየስ ተደቀነ ሻሽ አመጡና ጥቁር ሻሽ አይናቸው ላይ አሰሩ። ሻሹን ፍታው ሞትን እንዳለ ያትከልክለኝ፣ ይሄ እኮ ወደ እግዚአብሔር የሚሄድበት የተሻለ መንገድ ነው አሉት። ከዛ ሻሹን ካይናቸው ላይ ጣሉት። ተመልከቱ። በዛ ውስጥ ተደስተው ወደ ሞት ሄዱ። በኢሉባቦር ክፍለ ሀገር በጎሬ ወረዳ አቡነ ሚካኤልም ልክ እንዲሁ ነው። ሻሹን ካይናቸው ጥለው በሞት ፊት ሞትን ንቀው መሞት ማለት መርፌ ባለፈበት ክር ያልፋል፣ ክርስቶስ ባለፈበት ክርስቲያን ያልፋል። መሞት ለኛ መጨረሻ አይደለም፣ የአዲስ ህይወት በሰማይ መጀመሪያ ነው። የሰላም የፍቅር ኑሮ መጀመሪያ ነው። ስለዚህ ይብላኝ ለገዳይ ነው። አንድ ሰው ሰብኮ አሳምኖ አይምሮን ለውጦ መውሰድ ይችላል። 100 ሚሊዮን የኢትዮጵያን ህዝብ ሰብኮ ከለወጠ አንድ ሰው ወደሚፈልገው መውሰድ ይችላል አሳምኖ። በግድ ግን ገጀራ አንስቶ ዱላ አንስቶ እንዴ ይሄን ካላመንክ አይሆንም ማለት ወንጀል ነው። ነገር በዱላ ቢሆን ኖሮ አህያ ፕሮፌሰር ትሆን ነበር ብለዋል አናማ። ስለዚህ በዱላ
በግል አይሆንም። በፍቅር ነግሮ አስተምሮ ከወሰደ መልካም ነው። በግዴታ ግን የሚሆን የለም። ለምን መሰላችሁ? ነገር ልጠቅልል። የኛ አምላክ ክርስቶስ መንግስቱን የመሰረተው በኃይል አይደለም፣ በገጀራ አይደለም። ክርስቶስ ኃይልም አለው ፍቅርም አለው። የተጠቀመው ግን ኃይሉን ሳይሆን ፍቅርን ነው። ፍቅር ማለት ለቀን ፀሐይን ለሌሊት ጨረቃን መስጠት አይደለም። ፍቅር ማለት ብሉኝ ጠጡኝ ብሎ ራስን መስጠት ነው። ክርስቶስ ራስን የሰጠን። እስቲ ልብ በሉ። ታላቁ እስክንድር ዓለምን ገዛለሁ ብሎ ተነሳ፣ አልቻለም፣ ወደቀ። ጦረኛው ናፖሊዮን ዓለምን ገዛለሁ ብሎ ተነሳ፣ አልቻለም፣ ወደቀ። ብዙ ሰዎች ተነስተው ወድቀዋል፣ ዓለምን አልገዙም። ለምን? ለትልቅነት የሚሰሩ ይገላሉ፣ ትልቅ ስራን የሚሰሩ ግን ይሞታሉ። ክርስቶስ ግን መጣ። መሲሁ በቤተ መንግስት ይወለዳል ሲባል በበረት ተወለደ። ወርቀ ዘቦና ግምጃ ይነጠፍለታል ሲባል በጨርቅ ተጠቀለለ። መኳንንቶች ከቡታል ሲባል እረኞች ከበቡት። ራሱን ባዶ አድርጎ ለሌሎች እየኖረ መጣ። የተቀመጠበት አህያ የሰው፣ ፋሲካን ያደረገበት ቤት የሰው፣ የተቀበረበት መቃብር የሰው፣ እርቃኑን ሆኖ እኛን ሊያለብሰን ገዳይ አምላክ መግደል የሚችለው ሊሞት መጣ። ኃይሉን ትቶ ፍቅርን ተጠቀመ። ስለዚህ እነሱ ክርስቶስን ሲይዙት ጴጥሮስ ምን መዘዘ? ሰይፍ መዘዘ። ሰይፍን ወደ ሰገባው መልስ። ሰይፍን የሚያነሱ በምን ይጠፋሉ? አልሰማሁም። ለምንድን ነው? መጽሐፍ ቅዱስ እንዲህ ነው የሚለው። ማቴዎስ ከ12ቱ አንዱ ነው የሚለው። ሰይፉን መዘዘ ነው የሚለው። ለምን ስሙን አልጠራውም ቢባል ምን ስም የሚያስጠራ ስራ ነው ይሄ? ሰይፍ መምዘዝ ስም አያስጠራም። ስም የሚያስጠራው መጸለይ ነው። እና እንዲህ አለው፣ ሰይፍን ወደ ሰገባው መልስ። እንዴት? በሰይፍ ድል የሚገኘው በተመጣጠነ ሰይፍ ነው። በሰልፍ ድል የሚገኘው በተመጣጠነ ሰልፍ ነው። አንተ ግን አንድ ነህ። ሰይፍ የታጠቁት ብዙ ናቸው። በሰይፍ እንድታሸንፍ ከፈለክ ከነሱ ጋር የተመጣጠነ የጦር ኃይል ሊኖርህ ያስፈልጋል። ባልተመጣጠነ የጦር ኃይል ግን ማሸነፍ የሚቻለው በጸሎት ነው። ጸልይ። መጸለይ ያልቻልክ አንተ እንዴት ሰይፍ ለመምዘዝ ቀና? ሰይፍህን መልስ አለ። ክርስቶስ መንግስቱን የመሰረተው በሰይፍ አይደለም፣ በመግደል አይደለም። ስለዚህ እርሱ ስለኛ ተሰቀለ። እነሱ ሲይዙት ንጹሑን ሰው ኃጥእ ለማድረግ ሲሮጡ፣ ኃጥኡን ሰው ግን አዳምን ከጀርባው ያለውን ንጹሕ እንደሚያደርጉ አላወቁም። መጨረሻም ላይ ንጹሕን እስከ መጨረሻ መያዝ እንደማይቻልም አላወቁም። ክርስቶስ ሞተ፣ እውነት ነው፣ ተቀብራ አትቀርም። በታላቅ ኃይልና ስልጣን ተነሳ። የኛ አምላክ መንግስቱን ለዘላለም መሰረተ። ስለዚህ ክርስቶስ በመግደል ክርስቶስ በሰይፍ አይደለም፣ እርሱ ሞቶ ነው ዓለምን በሙሉ ይሄው የትውልዱ ርዕስ ሆኖ እስከ ዛሬ ድረስ ያለው ነገም የሚቀጥለው እና ክርስትና በሰይፍ አትጠፋም። በሰይፍ ብትጠፋ ኖሮ ኔሮን ተጨምሮ ንጉሠ ነገሥቷ ሮማም አልቻለቻት የጦር ሰራዊቷ። የክርስትና ሃይማኖት በሰይፍ አላለቀም፣ ከጳውሎስ አናት ጋር ተቆርጦ አልወደቀም። ክርስቲያንን በሰይፍ ለማጥፋት መነሳት ማራገብ ያህል ነው። ነፋስን ወደ እሳት ብለዋል አንዳንዶች። ስለዚህ እኛ መጥፊያችን እሳት አያጠፋንም፣ ሞት አያጠፋንም። ሞት መጨረሻ ሳይሆን የአዲስ ሕይወት መጀመሪያ ነው። መከራ፣ እስራት፣ ችግር አያጠፋንም። እንዲያውም እያበረታን እያጠነከረን ይሄዳል። በዛሬው ዕለት እግዚአብሔር አምላክ በፈተና ውስጥ አሳልፎ ፈርሳ ተቃጥላ በእነሱ ምኞት ጠፍታ የነበረች ንጹሐኑን አብሮ የኖረውን ሕዝብ የማይወክሉ አንዳንዶች ተነስተው ቤተ ክርስቲያን ላይ ጥቃት ቢያደርጉም እግዚአብሔር ግን እንደገና ከትናንቱ አሳምሮ ሰርቷታል። ክብር ለመድኃኔዓለም ይሁን። ፈተናችንን ለበጎ አደረገው። በፈተና ማተብ የሚበጥስ ማንም የለም። ይሄ አንድ መልእክቴ ነው። የ2 ደቂቃ መልእክት አለችኝ፣ እሷን በማርያም ስሙኝ። ከዚህ ውጭ ግን አሁን በዘመናችን ትልቅ ፈተና የሆነብን ነገር ምንድነው? ይሄ የዘረኝነት በሽታ ነው። ልብ ብላችሁ ስሙ። የምን በሽታ? የዘረኝነት በሽታ ነው። እኔ በብፁዓን አባቶቼ ፊት ሆኜ ሁላችንም እንደ ንጉሥ
ከላይ ከደርቡ ላይ ከቤተ መንግስት ሆኖ ሲናገር ከደርቡ ላይ ሆኖ የሚናገር አፈ ንጉሥ የሚባል አለ። ከላይኛው ደርብ ወደ ታችኛው ማስተላልፈው የአባቶችን መልእክት ነው፣ የቤተ ክርስቲያንን መልእክት ነው። ሁላችሁም ስሙኝ። እኛ ስንት ነን? አቤት የሰው ልጅን የፈጠረው የሰራው ማን ነው? ልንገራችሁ። እግዚአብሔር በሰማይ አንድ መቅደስ አለው፣ በሰማይ አንድ ዙፋን አለው። አንድ አምላክ ነው ያለው። ይሄ አንድ አምላክ በምድር ላይም ሰዎች አንድ እንዲሆኑ ይፈልጋል። እግዚአብሔር አበባን የፈጠረው እያየ ሊደሰትበት አይደለም። አበባ የሰው መደሰቻ ነው። እግዚአብሔር የሚደሰተው በእኔና በእናንተ አንድነት ውስጥ ነው። ከመለያየት አተረፍኩኝ ከአንድነት ከሰርኩኝ የሚል ሰው ማንም የለም። የአውሬው መንፈስ በዘመናችን ምድራችን ላይ ነግሶ እርስ በርሳችን እየለያየ የሚያጋድለን የሚያባላን ክፉ መንፈስ የሰለጠነበት ዘመን ነው። ማንም ሰው ከናንተ መካከል እግዚአብሔር ጋር አመልክቶ ኦሮሞ ልሁን፣ ሶማሌ ልሁን፣ ጉራጌ ልሁን፣ ትግሬ ልሁን ብሎ የተወለደ አለ? ማን የፈጠረው? እግዚአብሔር በሰጠን ነገር ማፈርም አላግባብ መኩራትም ተገቢ አይደለም። የሰጠንን ነገር አክብረን ልንቀጥል ያስፈልጋል። አንድ ማለት ስስት ነው። አንድ ማለት እንደ አይን ብሌን ነው የሚታየው። መነሻ የቢሊዮን የትሪሊዮን መነሻው አንድ ነው። መነሻችን ምንም ይሁን መድረሻችን ግን የሁላችንም አንድነት ነው። ምክንያቱም እናቶቻችን ገዳም ሲሄዱ ገጠር ሲሄዱ ሲጓዙ ድሮ በአንድነት ይጓዛሉ። አንድ የታመመን ይሸከማሉ፣ ሁለት ይረዳዳሉ፣ ሶስት በህብረት ሲዘምሩ መንገድ ያቀላሉ፣ ሽፍታ እንዳይደፍራቸው ያደርጋሉ። እኛ አንድ ከሆንን የማንችለው የማናሸንፈው የለም። ከተለያየን ግን እንናቃለን። የውጭ ሀገር ዜጋ እንኳን ይንቀናል። ለመጎብኘት እንኳን አንድ መሆን ያስፈልጋል። እግዚአብሔር አንድ ያድርገን። አቤት እግዚአብሔር ስንት ያድርገን? ቆይ 9 ቁጥር ናት አሉ። ከዕለታት አንድ ቀን 8 ቁጥርን በጥፊ መታቻት። ምን ነው ጋሼ ብትል እኔ ትልቅ ነኝ ከሁላችሁም እበልጣለሁ ነው። 8 ደግሞ እበልጣለሁ ብላ 7ን ጠፈጠፈቻት። 7 ደግሞ ነው ብላ 6 ደግሞ ማንን ቀጥሎ 4 ደግሞ 3 ደግሞ 2 ደግሞ 1 ደግሞ ምን አባቴ ላድርግ ዜሮን እንዳልነበረች ቡጭቅቅ ላርጋት ወይስ ምን ይሻላል ብላ የለም ፍቅር ላስተምራቸው አለችና ነይ ዜሮዬ ብላ ስታቅፋት 10 ቁጥር ሆኑና ከሁሉም በልጠዋል። አንድ ከሆንን እንበልጣለን። ከተለያየን ግን አቤት ቆይ ልንገራችሁ። ሁላችንም ወደርንም ጠላንም መርከቢቱ ላይ ነው ያለነው። መርከቢቷ ውስጥ ሆነ መርከቢቷ አደጋ ሲደርስባት አይመለከተኝም እንዳትል፣ ከሰጠመች አደጋው ለሁሉም ነው። ኢትዮጵያ የምትባል መርከብ ላይ ሳንወድ በግድ እግዚአብሔር ፈቅዶ ተሳፍረናል። ይቺ ኢትዮጵያ የምትባል መርከብ ከጠፋች ከሰጠመች ሁሉም ይጠፋል። የጠፊ ተመልካች መሆን አይቻልም። ኢትዮጵያ የምትባለው መርከብ ከዳነች ሁላችንም እንድናለን። እንዴ እግር እጅ ለሚጠቀልለው እኔ አልራመድም ቢል እግር ምን አራመደ ቢል ይችላል? እጅ ደግሞ አፍ ለሚጎርሰው ለምን ጠቀላለሁ ቢል ይችላል? አይችልም። ሁሉም በራስ አገዛዝ ስር ሆነው በቦታቸው ላይ ተከብረው ከኖሩ ሙሉ ይሆናሉ። ሙሉ ከሆኑ ጥቅሙ ለመላው ሰው ለሚባለው ነው። እንዳጠቃላይ ነገራችን ስንጠቀልለው ልንገራችሁ። መለስ ብላ አየችው ቀሚሷን በሉስቲ መለስ ብላ አየችው ቀሚሷን ረሳችውና ካፈር መለወሷን ከባለቤቷ ጋር ስትሄድ ነጭ ለብሳ ጭቃ ፍንጣሪ መጣና ነጭ ልብሷን ሲነካ ወይ አበደች። ባለቤቷ ላይ አበደችበት። እንዴት እንደሆነ እንዴት ጭቃ ይነካኛላች? ከዛ ዘማሪው አየና እንደ ሊቀ መዘምራን ቴዎድሮስ ዮሴፍ ያለው አየና ምን አላት? መለስ ብላ አየችው ቀሚሷን ረሳችውና ካፈር መለወሷን። ትንሽ አፈር ነካይ ብላ ተጨነቀች። ራሷ ሴትዮይቱ 70 ኪሎ አፈር ናታል።
እንደው ሰው በርትቶ ዘሩን ከቆጠረ ጉራጌው፣ ትግሬው፣ አማራ፣ ኦሮሞው፣ ሶማሌው ሂድና ማንገስ ደርሳለህ አዳም ጋር። አዳም ደግሞ ከምንድን የተሰራው? ከአፈር ነው። አፈር ሆነ አፈርን አትስደብ። ሁላችንም አፈር ነን። ልጁም አየ ሰው ከዝንጀሮ መጣ ይባላል። እውነት ነው ወይ? ኧረ ንገርኝ እናቴ አላት። ቆይ ልጄ በእኔ በእናትህ በኩል የዝንጀሮ ዘር የለም፣ የአባትህን ግን እጠራጠራለሁ እንዳለችው አይነት እንዳይሆን ሁላችንም አፈር ከአፈር የተሰራነን። እግዚአብሔር የምድር ውሃው አንድ ቦታ ይሰብሰብ ሲል ውሃ ተሰበሰበ፣ ሲሰበሰብ የብስ ተገለጠ። ስለዚህ የመገለጣችን ምስጢር አንድነታችን ነው፣ መሰብሰባችን ነው። ጨረስ። ይሄን ብቻ በሉኝ። የቋንቋ መለያየት ሰውን አይለያየውም። የቋንቋ አንድ መሆን ሰውን አንድ አያደርገውም። በዘፍጥረት 11 ምድር በአንድ ቋንቋ ነበረች፣ ሰዎች ግን እግዚአብሔርን አስቀየሙ። በሐዋርያት 2 ላይ 72 ቋንቋ ነበረ፣ ሰዎች እግዚአብሔርን በምስጋና አስደሰቱ። ስለዚህ የቋንቋ አንድነት ምናልባት የምንጠላውን ሰው እስክንገል አንድ ያደርገናል። የምንጠላውን ከገደል እርስ በርስ መገዳደል እንጀምራለን። ትልቁ ቋንቋ ለሰው ልጅ በሰማይም በምድርም የታወጀው ቋንቋ ፍቅር ነው። ሰው ትልቁን ቋንቋ ፍቅርን ከጣለ ትንሹ ቋንቋ ያጣለዋል። ክብር ለመድኃኔዓለም ይሁን። እግዚአብሔር